በመጀመሪያ ለአብይ ጾምና ለረመዳን ጾም በሰላም አደረሳችሁ እያልኩኝ ማህበራዊ ሚዲያ ላይ አንድ ሲዘዋወር ያየሁትን ነገር እስኪ ላካፍላችሁ። በካሶቮ አንድ አነስተኛ መንደር ውስጥ አንድ ብቸኛ መስጊድ በመኖሩ እና መስጊዱ በቂ ድምጽ ማጉያ ስለሌለው ማለት ነው የማዕሪፍ ሰዓትን እና የኢፍጣር ሰዓትን መድረሱን ለየት ባለ መንገድ ነው የሚጠብቁት ማለት ነው። ይህም የሚሆንበት ምክንያት ታዲያ ከላይ እንደነገርኳችሁ መስጊዱ አንድ ብቸኛ በመሆኑና በቂ የሆነ የድምጽ ማጉያ ስለሌላቸው ነው። እናም እንዴት ነው ኢፍጣር መድረሱን የሚያውቁት? የመስጊዱ ሚናራ አናቱ ላይ ሚናራው ላይ ማለት ነው መብራት አለው እና ያ መብራት በማየት ነው የኢፍጣር ሰዓት ሲደርስ የመስጊዱ መብራት ይበራል ማለት ነው። በዛም ጊዜ ያው በዛ አካባቢ የሚኖሩ ሰዎች የኢፍጣር ሰዓት መድረሱን ያውቃሉ ማለት ነው። እንደውም በየአካባቢው ያሉ ህፃናቶች ተሰብስበው በመሄድ ወደዛ አካባቢ የኢፍጣር ሰዓት መድረሱን ለቤተሰቦቻቸው ያሳውቃሉ፣ መብራቱን በማየት ማለት ነው። ልክ የመስጊዱ መብራት ሲበራ ሲያዩ እየሮጡ በመሄድ ለቤተሰቦቻቸው ይናገራሉ ማለት ነው፣ ኢፍጣር ደረሰ በማለት ማለት ነው። እስኪ ከዚህ በተያያዘ አንድ ቪዲዮ አሳያችሁ። ትንሽ ለየት ያለ ነው አይደል? እናም በዚህ እስኪ ጾሙ መግባቱን ተከትሎ የሁሉም ጾም ያው ቢሆንም የረመዳን ጾም ጋር በተያያዘ እስኪ አንድ ማሩፍ ደግሞ የለቀቀው ቪዲዮ አለ። እስኪ አብረን እንይ። ረመዳን ሲደርስ ረመዳን በመጣ ቁጥር በክርስቲያንና በሙስሊም ጎረቤታሞች መካከል የማይረሳ የፍቅር ትዝታ አለ። የሳምቡሳና አሁን የአፍጥር ሰዓት እንዴት ትረሳለች? ቪዲዮን አይተን እንመለስና የሚያስቁና ፍቅር የሆኑ ኮሜንቶችን እናነባለን። እናንተም የራሳችሁን ኮሜንት መጨመር ትችላላችሁ። ይሄ የተመታ ሰው እንግዲህ ምንድን ነው ያለው? ማፍጠሪያ ሰዓት ላይ በር አካባቢ ብትመላለሱ ክርስቲያን ጓደኞቼ እረፉ። ኢፍጣር መድረሱን ለመንገርስ አለምጣ እኔ እንኳን የሆነች ዶሮ ጠፍታኝ ሳንፈለጋ ነው የምመላለስ አይደለ? አርፈ ሳምቡሳና ቴምሬን ታመጣታለህ ወይስ ሌላ ነገር ይፈጠራል? ወላካሎ ያስለመድከንን ሳምቡሳ ስጠንና እንሄድልሃለን። ኧረ ተውኝ። ኧረ ይመቻችሁ፣ ተመችቶኛል። የኔማ ነቅታብኝ በሩን ክፍት ነው የምታደርገው። ያው ሰዓት መጠየቅ አይቀርም። ለአንድ ወር ሰዓት የለኝ። እሺ ቻርጀሬን አቀብለኝ። ከ12 ሰዓት ተኩል ጀምሮ በር ላይ ላይ ትለያላችሁ እኮ እውነት። አንዱ ጀለሴ ቡና ሊጠራኛ ቤት መጥቶ ምን ቢል ጥሩ ነው? እማዬ እንዳለቻችሁ ሳምቡሳ ጠጥ። ማይ ጋድ ያለ ሙስሊሞች እኮ አንደምቅም። ማርያምን ኖሩልናል። ይምጡ። ድሮም ከነሱ ነው የሚያምርብናል። ሌላኛው ሙስሊም በጣም ብዙ ያለወጣኋቸው እንደዚህ አይነት ፍቅር የሆኑ ኮሜንቶች አይቻለሁና የእውነት እንዴት ደስ እንዳለኝ አታውቁም። በጣም ነው የምወዳችሁ። በጣም ነው የምንወዳችሁ። ትለያላችሁ። ሰሞኑን ቪዲዮ እየሰራው ስላልነበር አካውንቴ እንደመጀመሪያው እየሄደ ስላልሆነ በመካከላችን ባለው ጠንካራ ፍቅር ልክ ቪዲዮን ኮፒ ሊንክ እናደርጋለን። ያራዳች እስቲ እንግዲህ ሁሉም ጾም እኩል ነው። ያው እንደምናውቀውም ሁለቱም የእስልምናውም የክርስትናውም ሁለቱም ጾም እኩል በመግባቱ አሪፍ ነው እናስባለን። እንግዲህ በተረፈ በሌላ ቪዲዮ እስከምንገናኝ ሰላም።